እንድናመሰግነው የፈቀደ የወደደ በዕድሜያችን ላይ ይህችን ሰዓት ጨምሮ ቅድስናው ተራራ በሰማያዊ ምድር የሰበሰበ የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። ከእንግዲህ ለኃጢአታቸው ለስህተታቸው ምክንያት የላቸውም። ይህንን ቅድም እንዳልኩት ቅዱስ ዮሐንስ በጻፈው ወንጌል ላይ በጻፈው እግዚአብሔር ቃል ላይ አምላካችን ኢየሱስ ክርስቶስ የተናገረው አምላካዊ መምህራዊ ሐዋርያዊ ቃል ነው። ለምን ይህንን ተናገረ? ምን ለማስተላለፍ ፈልጎ ነው ብለን እናስብ እንችላለን። ከላይ ጀምረን ስናነብ ስለ ዓለምና ስለ ክርስቲያኖች፣ ስለ ዓለምና ስለ ኢየሱስ ክርስቶስ ልጆች፣ ስለ ዓለምና በዓለም ስለሚደረገው መጥፎ ነገር፣ ኃጢአት፣ በደል እንደዚህ እየዘረዘረ በመምህራችሁ በኢየሱስ ክርስቶስ በጌታችሁ በኢየሱስ ክርስቶስ እንደዚሁም በፈጣሪ በአምላክ በአጭር ቁመት በጠባብ ደረት ተወስኖ ስለመጣው ስለ ኢየሱስ ክርስቶስ በተናገረበት ቃሉ ዓለምና ክርስቲያኖች እንዴት እንደሚኖሩ፣ ክርስቲያኖች በዓለም ሲኖሩ ምን እንዳለባቸው፣ በዓለም ሳላችሁ ፈተና አለባችሁ፣ መከራ አለባችሁ፣ እናንተ ከሥጋና ከነፍስ ከመንፈስ ተፈጥራችኋል። ነገር ግን ዓለም የዓለሙ ገዢ ዓለምን ባስጨነቀ ሰዓት እናንተንም ያስጨንቃችኋል፣ እናንተንም ይፈትናችኋል። ምክንያቱም እኔንም ፈትኖኛልና እኔንም መከራ አጽንቶብኛልና መከራ ይወገድ ዘንድ መከራ ተቀብያለሁ። ግን ከመምህሩ የሚበልጥ ደቀ መዝሙር ተማሪ የለም። ከጌታው የሚበልጥም አሽከር፣ ታዛዥ፣ ሰራተኛ የለም። እንዲህ እያለ ያስተምራል። እንዲህ ካለ በኋላ ሲያስተምር ለእውነተኛ ደቀ መዛሙርቱ፣ ለእውነተኛ ክርስቲያኖች፣ ለእውነተኛ ሃይማኖተኞች፣ ለእውነተኛ ልጆቹ ከእኔ አትበልጡ፣ በእኔ ላይ መከራ አምጥተዋል፣ እናንተም መከራ ይመጣባቸዋል። ከእኔ የተሻላችሁ አይደላችሁም በአገልግሎታችሁ። እኔ አምላክ ጌታ ፈጣሪ መሪ ስሆን እንደ አገልጋይ ዝቅ ብዬ እግራችሁን አጠብኩ፣ ዝቅ ብዬ አስተናገድኳችሁ፣ ዝቅ ብዬ ታዘዝኳችሁ፣ ታዝዤ መታዘዝን አስተማርኳችሁ፣ ወድጄ ፍቅርን አስተማርኳችሁ፣ ዝቅ ብዬ ትህትናን አስተማርኳችሁ። ከእኔ የሚበልጥ ደቀ መዝሙር ከመምህሩ የሚበልጥ ደቀ መዝሙር የለም። እንዲህ እያለ ባስተማረበት ሰዓት በዙሪያው ደግሞ የሚሰሙ እውነትን እየሰሙ በሐሰት የሚቀይሩ እውነቱን እየሰሙ ለእውነት የማይታዘዙ እዚያው ነበሩና እኔ መጥቼ ባልናገር ኖሮ ኃጢአት ባልሆነባቸው ነበር። ራሱ መጥቶ ባያስተምር ኖሮ፣ ነቢያት ባስተማሩት ትምህርት ብቻ ቢሆን ኖሮ፣ ነገሥታት በተናገሩት ሕግ ብቻ ቢሆን ኖሮ፣ ካህናት ባገለገሉት አገልግሎት ብቻ ቢሆን ኖሮ ምክንያት ይኖራችሁ ነበራል። ነቢያት
የኢየሱስ ክርስቶስን ወደዚህ ምድር መምጣት ሲያስተምሩ ሲናገሩ ሱባኤው እንደደረሰ እንደተፈጸመ ትንቢቱ እንደደረሰ ቀድመው ያስተምሩ ነበር። ምክንያቱም የሰው ልጅ በራሱ ምክንያት ደርድሮ ምክንያት ፈጥሮ ከእግዚአብሔር ተለይቶ ነበር። ለውድቀቱ ለጥፋቱ ምክንያት ጠቅሶ ነበር። የጠቀሰው እነሆ ትረዳኝ ዘንድ ሰጠኸኝ ሔዋን አሳሳተችኝ አለ። አንቺስ ብሎ ምክንያት አያድንም። ምክንያት ከምስጋና ለመቅረታችን፣ ከቅዳሴ ለመቅረታችን፣ ከበጎ አገልግሎት ለመሸሻችን፣ በጸሎት ላለመጸለያችን፣ ጾም ላለመጾማችን፣ ስግደት ላለመስገዳችን፣ በመንፈሳዊ አገልግሎት ላለመበርታታችን ምክንያት አለ። የሚገርመው ይሄ እንዲህ ደከመኝ፣ እንዲህ ወጣሁ፣ እንዲህ ወረድኩ፣ እንዲህ ስራ አለብኝ ብሎ ምክንያት በማቅረብ የእግዚአብሔርን መንግሥት መውረስ አይቻልም። ከእግዚአብሔር ፍርድን ማምለጥ አይቻልም። የሚገርመው ያ ስለዚህ ከዚህ የተነሳ በመጀመሪያ እግዚአብሔር የሰው ልጅ ፈጥሮ በገነት ሲያኖረው በዚያ ሲያኖረው ስራ ውጣ ውረድ በሚገርም መልኩ በገነት በሚኖሩበት ሰዓት አዳምና ሔዋን ስራ አያደክምም ነበር። በጣም ደስ የሚያሰኝ ነበር። ስራ ምንም አያደክምም ነበር። አያሰለችም ነበር። ስራ አይሰለችም ነበር በሚገርም መልኩ። ነገር ግን በዚያ እየሰሩ እያሉ ትእዛዝ ታዘዙ። ይህንን አድርጉ፣ ይህንን ደግሞ አታድርጉ ተብሎ ትእዛዝ ታዘዋል። አንዱን አድርጉት ተባሉ፣ አንደኛውን ደግሞ አታድርጉ ተባሉ። ነገር ግን አድርጉ የተባሉትን ትኩረት ሰጥተው መስራት፣ ማገልገል፣ መውጣት፣ መውረድ የተፈጠሩት መጀመሪያውኑ ክብሩን ለመውረስ ስሙን ለመቀደስ ስራ ለመስራት ነው። ስራ ሰርተው እግዚአብሔርን ሊያመሰግኑት ነው እና ነገር ግን ከዚያ ወጣ ባለ መንገድ ተሳሳቱ፣ ወደቁ። አይ አጥፍቻለሁ፣ በድያለሁ፣ እከሌም አይደለችም፣ እከሌም አይደለም፣ እኔው ራሴ ነኝ የምክንያቱ ለውድቀቱ፣ ለመቆሸሹ፣ ለመጎስቆሉ፣ ለመውደቁ ምክንያቱ እኔ ነኝ። እንደው በእውነት ሰው አንሸራቶት እንኳ ሲወድቅ እነከሌ አይተውኝ ነው እንጂ እንደው እንኳን አልወድቅም ነበር የሚል እኮ ሰው ተጠቅቆ መንገድ ላይ እየሄደ እግሩን በትክክል እግዚአብሔር እግር ይሰጣል እንጂ እግርን አንስቶ ወይም ደግሞ ለእግር ጫማ መግዛት አይጠበቅበትም። እጅን ይሰጣል እንጂ እንደው ሌላ ነገርን ይሰራልኛል ብለን መጠበቅ ለምን ስራ ሊርክብት ይባላል። ራሱ ቆቀርቷል። እግዚአብሔር ስላልፈቀደ እውነት ነው። ለመኖራችን፣ ለኑሯችን፣ ለሕይወታችን ፈቃዱ እግዚአብሔር ነው። ነገር ግን ለውድቀታችን፣ ለጥፋታችን፣ ለክፋታችን፣ ለኃጢአታችን፣ ለመሳሳታችን ግን እግዚአብሔር ፈቅዶ ነው አይባልም። ነገር ግን እዚያው ጋራ ያ የሰላም ከተማ፣ ያ የሰላም የፍቅር መንደር፣ ያ ስራ የማያሰለችበት፣ ያ ስራ የማያደክምበት፣ አንደኛቸውን አይተው የማይጠግቡ የጠብ የንትርክ የመለያየት ሰፍሮ በጣም የሚገርም ልክ አዳም ራቁቱን ሲሆን ሔዋን ራቁቷን ስትሆን አትሁን የተባሉትን በልተው ሲወድቁ ተማከሩ፣ አፈሩ። አንደኛውን የሚከስበት ሀሳብ ነበር ሲያውጠነጥኑ ነበር እና ለምንድን ነው ብሎ የእግዚአብሔርን ድምፅ ሲሰሙ ይጓጉ ነበረ፣ ይናፍቁ ነበር። ልክ ልጅ የእናቷንና የአባቷን ድምፅ ልጅ የአባቱንና የእናቱን ድምፅ ለመስማት እንደሚናፍቀው በየደቂቃው በየሰከንዱ የእግዚአብሔር ድምፅ ይናፍቃቸዋል፣ ደስ ያሰኛቸው ነበር። ነገሩ ተለወጠና ካጠፉበት ሰዓት ጀምሮ ማፈር ጀመሩ። አፈሩ፣ ፈሩ። እግዚአብሔር በገነት
ድምፁ ሲሰማ ጫካ ውስጥ ሄዶ ተወደቁ፣ እዚያ ተደበቁ እና አዳም ወዴት አለ ብሎ ሲጠራው አይ እዚህ ራቁቴን መሆኔን አውቄ አይቼ ተደብቄአለሁ። ማን ነገረ? ራቁትነትን ማን ነገረ? አይ የነገረኝ ሕሊናዬ ነው፣ እያየሁት ነው፣ ጸጋዬን ሲገፈፍ ተመልክቼዋለሁ ከማለት ይልቅ ትረዳሃለች ብለህ የሰጠኸኝ ሔዋን አሳሳተች። አንቺስ አለ። እሷም ሌላ ፍጥረት ጠራች። እባብ አሳሳተችኝ። አንቺስ ተባለ። ሁሉም የየራሳቸው ምክንያት አቀረቡ። ለጥፋታቸው ለኃጢአታቸው ምክንያት ጠሩ። ምክንያት ግን ያድናል? አላዳናቸው። አላዳናቸው። ምክንያት እየፈጠሩ ተጣሉ፣ ተጋጩ፣ እርስ በርሳቸው ተካሰሱ። ምክንያት የሚፈለገው ሁሌ ለመካሰስ ነው፣ ለመዋቀስ ነው እና በዚህ ምክንያት ነው እግዚአብሔር አምላክ እነሆ ጥፋት ብታጠፉ፣ ኃጢአት ብታደርጉ፣ በደል ብትበድሉ ከኋላ ከልጅ ልጅ ተወልጄ በሜዳ አድጌ ከሥጋ ሥጋ ከደምህ ደም ወስጄ ፍጹም ተዋህጄ አድንሃለሁ ብሎ ቃል ገባለን። በቃሉ መሰረት 5500 ዘመን ሲሞላ ጌታችን ኢየሱስ ቃል ወልደ እግዚአብሔር ወደ ምድር መጣ፣ ከድንግል ማኅፀን አደረ፣ በአጭር ቁመት በጠባብ ደረት ተወሰነ። ለዓለም ምክንያት ያጣ ዘንድ ዓለም የሚካሰስበትን ነገር ያስወግድ ዘንድ የእግዚአብሔር ሕግ ለመጣሱ ምክንያት እንዲያዘጋጅ ምክንያት እንዳይፈጥር እነሆ እኔ ራሴ መጥቼ አምላክ ስሆን እንደ ሰው ወርጄ ፈጣሪ ስሆን ከፍጡር ጋር ተዋህጄ አድናችኋለሁ ተብሎ ቃል ገብቷልና ወደዚህ ምድር መጣ። በእኛ መካከል ተመላለሰ። ከእኛ እነሆ ሰው ሆነና ከሦስቱ አንዱ በተለየ አካሉ ሰው ሆኖ በምድር ላይ ተመላለሰ። ማስተማር ጀመረ። በቃሉ ያስተምር ጀመረ። በእጁ ተአምራት ይፈጥር ጀመረ። ተአምር እያደረገ ሕሙማነ ነፍስን በትምህርት ሕሙማነ ሥጋን በተአምራት እየፈወሰ እያስተማረ ሲጓዝ ነው ይህንን ቃል ይህንን አምላካዊ ሐሳብ የተናገረው። እነሆ ዓለምና ክርስቲያኖች እንዲሁ አይጣጣሙ፣ እንድንካሰስ ይፈልጋሉ። ዓለም ሁል ጊዜ ቁጭ በሉ ትላለች። ዓለም ሁል ጊዜ አትጸልዩ ትላለች። ዓለም ሁል ጊዜ አትስግዱ ትላለች። ዓለም ሁል ጊዜ አትመጽውቱ ትላችኋለች። ዓለም ሁል ጊዜ ጨጓራ፣ ስኳር፣ በሽታ እያመረተች እየሰጠች እንዳትጾሙ ትከለከላችኋለች። ስለዚህ ዓለምና ክርስቲያኖች ሳይስማሙ ይኖራሉ። ግን ምክንያት አይሆናችሁ። ለኃጢአታችሁ፣ ለበደላችሁ፣ ላለማመስገናችሁ፣ ላለመጸለያችሁ፣ ላለመስገዳችሁ ምክንያት አይሆናችሁ። ምክንያቱ መጸለይም ከሆነ ጸልዩ ከመዝ በሉ። በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ነው አይደል? እንዲህ ብላችሁ ጸልዩ። በሰማይ የምትኖር አባታችን ሆይ ስምህ ምን ይበል? ስምህ ይቀደስ። እንዲህ ብላችሁ ጸልዩ። በእውነት እናቶች፣ አባቶች በቀን ስንት ጊዜ አባታችን ሆይ ትጸልያላችሁ? እንደው በጣም ትንሽ ነች፣ አጭር ናት፣ በጣም ትንሽ ናት። ስንት ጊዜ ትጸልያላችሁ? ምን ያህል እዚህ ራሳችሁን ጠይቁ። ምን ያህል ትጸልያላችሁ? ጾማችንስ ምንድን ነው የምንጾመው? እንዴት ነው የምንጾመው? ጸሎት ራሱ ምንድን ነው? ጸሎት ምንድን ነው? ጸሎት ሶስት ነገር ይይዛል። አንደኛው ምስጋና ነው። እስከ ዛሬ ለተደረገልን ካለመኖር ወደ መኖር ላመጣን ራሱን ሰጥቶ ላዳነን ሕይወት ለሆነን ለኢየሱስ ክርስቶስ ለአምላካችን ምስጋና የምናቀርብበት። ሁለተኛው ደግሞ ምስክርነት ነው። ምስክርነት አዎ፣ ቆመን እግዚአብሔርን ስናመሰግነው እየመሰከር ለራሳችንም ከጎናችንም ላለው በዙሪያችን ላሉት ሁሉ ምስክር ነው። አንተ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ። መንግሥቱ ልትመጣ ነው። ምን ይዘን ነው እሱ የሚመጣው? ምን አድርገን
አድርገን እንዴት አድርገን ተመልከቱ። ጸሎት ጸልዩ ነው። ጾምን ደግሞ ራሱ ጾሞ ጾሙ አለ። ምንድነው የምንጾመው? ምንድነው የምንጾሙት? ለጾማችን ምክንያት እንኳን አንደበታችን ስጋችን የሚበላው የሚጠጣውን ነገር ትተነው ወንድማችንን ስናማ እህታችንን ስናማ አንደኛችን ስንከስ አይደለ እንደመኖሩ የት ነው ያለው? ያላየነውን ያልሰማነውን ብለን በቃ ከምድር እስከ ሰማይ የተዘረጋ የሐሜት ምሰሶ ውስጥ አይደል ያለን። ከዚህ እኮ መውጣት አለብን። ለኃጢአታቸው ምክንያት የላቸውም ነው ያለው። ራሴ መጥቻለሁ፣ ከሰማይ ወርጃለሁ፣ ትንቢቱ ተፈጽሟል፣ ሱባኤው አልቋል። አይሁድ ምንም ምክንያት የላቸውም ማለት እነሱ ምክንያት የላቸውም ላለማመን፣ በእኔ ላለማመን ምክንያት የላቸውም ማለት እኛ ደግሞ በእሱ መንገድ በትእዛዙ ላለመኖር ምክንያት የለም። ቤተ ክርስቲያንን ለመስራት፣ ቤተ ክርስቲያን ለመመላለስ፣ በቤተ ክርስቲያን ለመጸለይ፣ ንስሐ ለመግባት፣ ሥጋው ደግሞ ለመቀበል ምክንያት የለም። ሥጋው ደግሞ ለመቀበል ዕድሜ ምክንያት አይሆንም። አለማግባት ማግባት ምክንያት አይሆንም። ሥራ ምክንያት አይሆንም። አስተውሉ። ምክንያት የሚሆነው ኃጢአት ብቻ። የዕድሜ ገደብ የለውም። ስናረጅ በሕፃንነታችን፣ በወጣትነታችን፣ በሁሉም ዘመን የማን ነው? እመኒ ነሐዩ ለእግዚአብሔር ነሐዩ ወእመኒ ንመውት ለእግዚአብሔር ንመውት እመኒ ሞትነ ወሐዮነ ለእግዚአብሔር ደህነ። በሕፃንነታችንም ለእግዚአብሔር ነን፣ በወጣትነታችንም የእግዚአብሔር ነን። በሕፃንነቱ የእግዚአብሔር ሆኖ በወጣትነቱ የሰይጣን ይሁን ያለ ማን ነው? ማንም አላለ። ምክንያት አይሆንም። ወጣቶች ናችሁ በቃችሁ ማለት ራሱ ኃጢአት ስሩ ማለት ነው። ስለዚህ ከሕፃንነታችን ጀምሮ ያሳደገን እግዚአብሔር እንድንፈጠር እንድንወለድ ያደረገን እግዚአብሔር በወጣትነታችን ደግሞ በወጣትነት በጎልማሳነት ዘመን ማንን አስበው ተውታል? እግዚአብሔር ፈጣሪን አስበው እንጂ የተባለው ከሱ ሽሽ በምክንያት ውጣ አልተባለ። ዘማሪያን ትዘምራላችሁ፣ ጥሩ ነው፣ መልካም ነው። ሁላችሁም ንስሐ ገብታችሁ እየቆረባችሁ ጥሩ ነው። ሁላችንም መጥተን እንሰግዳለን፣ እዚህ እናመሰግናለን፣ እንጸልያለን። ቅዳሜ እሁድ በዓላት ጊዜ ስናገኝ እንመጣለን። ሁላችንም ተዘጋጅተን ያለ ምክንያት ሳንደረድር ለሥጋው ደግሞ ቀርበናል። የት ነው ያለነው? እስቲ ራሳችሁን ፈልጉ። ብዙ ምክንያት ደርድረን በምክንያት ተተብትበን ከሥጋው ደግሞ ተለይተን አይደል? አዎ አሁን ያለነው ቤተ ክርስቲያን በሰማያዊ ምድር ሙሴ ከእግዚአብሔር ጋር በተነጋገረባት ተራራ ላይ በሲና ተራራ ላይ ነው። አብ በደመና ከላይ ወርዶ ወልድም በተለየ አካሉ በምድር መጥቶ መንፈስ ቅዱስ ደግሞ በቸርነቱ የመሰረታት የአንዲት ቅድስት ቤተ ክርስቲያን በዚህ ነው መላእክት በሚያመሰግኑባት፣ ሰማዕታት ደማቸው በፈሰሰበት፣ ዛሬም ሰማዕታት ደማቸው የሚያፈሱላት ይህች ቤተ ክርስቲያን ጻድቃን እነዚያ ቅዱሳን ዓለምን ትተው ዓለምን ንቀው ጫካ የገቡላት ራሳቸውን ባዶ ያደረጉላት በዚያች ቤተ ክርስቲያን ሙታን ከሔዋን ጋር አብረው የሚጸልዩባት፣ መላእክት ከሊቃነ መላእክት ጀምሮ መላእክት በዚህ የሚከትሙባት፣ አምላክ ወልደ አምላክ ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ በአንድነት በሦስትነት የሚመለኩባት ቅዱስ ቤተ ክርስቲያን ድንግል ማርያም ባለችባት በምትመሰገንባት ምልጃዋን በምንደጅ በምንሰማባት በዚች የቅድስት ቤተ ክርስቲያን ያለ ነው። ታዲያ ለኃጢአታችን ምክንያት ያስፈልገዋል። ምክንያት ያስፈልገው። በምክንያት ከቤታችሁ ተነስታችሁ ከመኝታችሁ ተነስታችሁ ሻወር ቤት ገብታችሁ አትታጠቡ። በምክንያት ነው እንድትታጠቡ አይደለም። በምክንያት በቃ ያለ ምክንያት መምታጠብ ስላለብን ሰውነታችን መቆሸሽ ያለ መቆሸሹን ብናውቀው ባናውቀው እንታጠባለን። እንደዚያው ሁሉ ክርስቲያኖች በዓለም እስካሉ ድረስ
ይቆሽሹም አይቆሽሹም፣ ኃጢአት ያድርጉም አያድርጉም፣ በሐልዮ በነቢብ በገቢር ኃጢአት እናደርጋለንና ንስሐ እንገባለን። ንስሐ መታጠቢያ ነው። ንስሐ የሕክምና ዘዴ ነው። ንስሐ እነሆ የመመለሻ ዘዴ ነው። እግዚአብሔር አምላካችን እነሆ እንዴት ብሎ ተናገረ? ለኃጢአታቸው ምክንያት የላቸው። ለኃጢአታችን ንስሐ ላለመግባታችን፣ ሥጋ ወደሙ ላለመቀበላችን፣ ላለማመስገናችን፣ ላለመዘመራችን፣ ላለመጾማችን፣ ላለመጸለያችን ምክንያት አያስፈልገን። በቃ ያለ ምክንያት ያለ ልኬት ያለ ፎርሙላ ነው እግዚአብሔርን የእናንተ ሊወደድ። በቃ ከጥፋት አዳነን፣ ከጥፋት ታደገን፣ ያለ ገደብ ወደደን። የመውደዱም ትልቁ የመጨረሻ ራሱን መስዋዕት አድርጎ ብሉ ጠጡ ብሎ ራሱን ሰጠ። ራስን ከመስጠት በላይ ምን አለ? ምክንያት ሊኖረን አይችልም። ስለዚህ ለኃጢአታቸው ምክንያት የላቸውም ብሎ እንደተናገረው ለኃጢአታችን ሆነ ልጆቻችን በእውነቱ በዚች ቤተክርስቲያን ብዙ ደክማችኋል። ብዙ እየደከማችሁ መድከማችሁ፣ ገንዘባችሁን ማውጣታችሁ፣ እውቀታችሁን መለገሳችሁ፣ ጉልበታችሁን መስጠታችሁ በጣም ጥሩ ነው፣ በረከት ነው። ታዲያ ገንዘባችሁ፣ ጊዜያችሁ፣ ጉልበታችሁ ባወጣችሁበት ቤተክርስቲያን ሥጋው ደግሞ ተቀበሉበት። ይኸው ብፁዕ አባታችን ብፁዕ አቡነ ፋኑኤል በእውነት ሁሉንም እኩል ሕፃኑንም ወጣቱንም ሽማግሌያችንም እኔ እዚህ ስመጣ ምንም አይጨንቀኝም። እውነቱን ንገረኝ አይጨንቀኝም። አባታችን መጥቻለሁ ነው የምላቸው። ሌላ ጋር እኮ ሲሄድ ታሪቼ ነው። ምክንያቱም ያው ቀኖናችን ዶግማችን ብዙ ነገር ነው እና የሆነ ቦታ ሲሄድ እኔ በቃ አባቴ ጋር እንድንሄድ መጣሁ ብዬ ማስብ፣ እናንተንም ደግሞ እንዴ ልጅ ዝቅ ብለው እያገለገሏቸው ይቺ ቤተክርስቲያን በብፁዕ አባታችን ድካም በብፁዕ አባታችን ወጣ ውረድ አይዟችሁ በማለት ይኸው ይቺ ጠባብ ናት ብለና አሁን ለታ ስንነጋገር ጠባብ ናት አይደለችም። ልክ ግሸን ደብረ ከርቤ ናት። ጠባቧ ቦታ ላይ ብዙ ትልልቅ ከተራራዋ በላይ የሆኑ ክርስቲያኖች በዚህ በቅለዋል። ይህ ሁሉ የብፁዕነታቸው ቡራኬ ነው። በእውነት እኛ ስንመጣ አሜሪካው ስንገባ በትንሽ ጊዜ እንኳ ስንት ቤተክርስቲያን እንደሆነ እናውቃለን። በብፁዕነታቸው ጊዜ ግን የት እንደደረሰው እናውቃለን። እውነት ይህ ትልቅ በረከት ነው እና አባታችን ቡራኬው ይድረሰን፣ በበረከቱ ሁላችን ይጠብቀን። ካህናቱ በእውነት ከመስረታው ጀምሮ ሁላቸውንም እናውቃለን፣ እንተዋወቃለን። የነበራችሁን ውጣ ውረድ ድካም ሁሉ ያንን ሳትሰበቁ ምዕመናኑ አይዟችሁ በማለት ሁናቱ ምዕመናኑ በማበርታት ደብረ ከርቤን በዚህ ደረጃ ማሳደጋችሁ ከጠባቡ ወደ ሰፊው ስትሸጋገሩ የበለጠ ደግሞ ሰፊ አገልግሎት የምታገኙበት ነውና ሳትሳቀቁ እንግዲህ ይህንን በአጭር ጊዜ ብፁዕ አባታችን ምናልባትም እንግዲህ በአጭር ጊዜ ቡራኬውና ቅዳሴው ይደርሳል ብዬ ተስፋ አድርጋለሁ። የዚያን ጊዜ መቼም አንዱ እንግዳን ደግሞ ተስፋ አድርጋለሁ። እግዚአብሔር ሁላችንን ይባርካል። እግዚአብሔር ይጠብቃል።